እንዲመደዳ ሱዳኖች ነበሩ ካስታወሽ። ፊት ለፊቱ ጋር ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው። መርዝ ቢሆን ብትሞት እዛ ጋር ተጠያቂዋ መሆኑን ነኝ፣ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አውረድኩሽ። ታስታውሻለሽ? ያንን ቀን ታስታውሻለሽ? ሙሉ ቦልካ አውረድሽ። ብርጭቆሽንም ሳይቀር አንስተው ነበር የምጠጪበት። ታስታውሻለሽ? በርገሩ አለች። እኔ ሌሎች ጓደኞች በርገር አለች፣ አንዷም አለች። ሳቄ አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ ቀንደው ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። ያሉትን ነበር እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቤባ ምንድነው አቅም የላችሁም? አንድ ግለሰብ የሁሉ ነገር ሲያደርግ ኢትዮጵያን ቆንጽላ በቤሩት የሚገኘው አቅም የለውም? አንድ ሰው ላይ ፓወር የለውም? እኔ ሊሄድ ብዬ ሰላም አርሲማን አውርቻት ነበረ። ከዛ በኋላ ቁጥር ላከችልኝ። ደውለሽ ቀጠሮ ያዣለች። ደውዬም ቀጠሮ አልያዝኩም፣ ግን ነገ ጠዋት 9 ሰዓት ሄጄ እሄዳለሁ። እንዴ እኔ አሁንም የምናገረው ነገር ፈራለሁ። በቃ ፈሪ ለእናቱ። እቺ ልጅ እኮ ዛሬ ሀገር ስለራቀች ነው ብዙ ነገር ያወራችሁ። እኔስ በልቼ ከሆነ እኔ ከዛ ካልጋ እኮ ስሽከረከር ነበረ። እኔስ በልቼ ከሆነ አቢባ፣ እኔስ ጠጥቼ ከሆነ ጠንቋይ ለራሱ አያውቅም ሊሉሽ ይችላሉ። እኔ ግን እዚህ ጋር ፈን ነው የምመጣው፣ ፈታ ልል ጓደኞች ያውቃሉ። ሱሱ ከኔ በለጠት እሷ እኮ ፈን ነው ምናምን ትላለች። ገባሽ? ያኔ የሚያውቅ ያውቃል። እኔስ በልቼ ከሆነ አቢባ፣ እኔስ ፈዝዤ ከሆነ ግን የሚያወጣ አምላክ አለ። አሁንም ሌላ ነገር አሁንም ስለተጠራው ነው እንጂ መጣሁት። አቢባ ስልኬን ዘግቼ አላይም አልሰማም ብዬ እግዚአብሔርን በዋድ ተኝቼ ነበር። እግዚአብሔርን አቢባ ዋትሳፕ ኦንላይንም የለውም። ግን ሱሱ ስትደውል እቺ ሴትዮ ምንድን ነው አዲስ ነገር ነው የእሷን አነሳው። ለምን ልብሽ የሚነግርሽ ነገር አለ። ገባሽ? ያንቺንም ቮይስ አየሁ። ስለዚህ እኔ ቆንጽላ ነገ ሄዳለሁ። እኔ እፈራለሁ አቢባ። እና ይኸው ዛሬ ሪከርድ ሳይ ስሰደብ ኦኬ ብዬ ማንም ቢያሰድብሽ እንትና ነው ቲክቶክ ከፍታ እኔ ጋም እየመጡ ኮመንት ላይ ገነት እየሰደበችሽ ነው ሀቡ እያሉ እየጻፉ ነበር። እንኳን እሳይ ደግ አደረገ እያልኳቸው ነበር። ምነግርሽ አንድ ሪከርደር ጋም ገብቼ ያልተናገር ትላንትና እኮ ጨረስን አይደለ? ተነጋገርን። እኔ እና አንቺ በአካል ነው የምንገናኘው አለች። ከዛ በኋላ አላናገረችኝም፣ አልደወለችልኝም። እኔም ስሟን አላነሳው፣ የማንንም ስም አላነሳው። ላይቫን ከፍታ ግን ገስት ላይ ደርድራ እቺ በቃ እንዴ የማይወርዱብኝ የለም ሪከርድ። ለምን በቃ ትናንት ለየን አይደለ? እሷም ዝታ ወረደች። ስለዚህ እኔ ከረፈደ ነው ያለው ሰብስበው ማናገር ሳይሆን በቃ ሁሉም በየመንገዱ እንዳለው እንገናኝ ምናምን በየመንገዱ ነው ጉዳዩን ቆንጽላ እንዲይዘው አደራ አላደለም። ሰላምዬ ላይቭን እየተከታተልሽ ነው አይደል? ውዴ ፕሊዝ ዜዶ አላስገባሽም። እንኳ እየደወለችብኝ ዜዶ ቮይሳል አትገባም፣ አይመለከታትም ጉዳዩ። ዜድ እዚህ ውስጥ የለችበትም። ሁሌ በማያገባት ነገር ላይ መግባት ስለምትወድ ነው። ነገ እዚህ ጋር ገብታ በምትናገረው ነገር ብትደበደብ ሀቢባ ቤት ገብቼ በተናገርኩት ተደበደብኩ ልትል ነው አይደል? አያስፈልግም። አንቺ ጉዳዩ ላይ የለሽበትም። የማይመለከትሽ ጉዳዩ ሰብተሽ ምን ልታደርጊ ነው? ሌላ መዘዝ መቆየት አልፈልግም። ለማንኛውም እንኳንም የልጅቷ ሀቅ ወጣ። በዚህ አጋጣሚ ሀናን ስላገኘኋት ደስተኛ ነኝ። በጣም አክባሪ ናት፣ ሰላምተኛ ናት። እኔ እና እቺ ልጅ በቀን ተገናኝተን እንኳን አናውቅም። ሀቡ እኔ ቅድም ብዬሻለሁ ብያለሽ። በቀን እች ልጅ አቁጣ ስለው ነው። ምክንያቱም ሀቡ ያየሁትን አየሁ ብያለሁ፣ ያላየሁትን አላየሁም ብያለሁ። ሱሱ ላይ ሲደረግም ሱሱ ስታስደርግም ያየሁትም የሰማሁትም ነገር የለም። ሀቢባ መደጋገም ባይሆንብኝ ግን ሀቋ እንኳንም ወጣ። ሱሱ እንኳን ደስ ያለሽ፣ አንቺም እግዚአብሔር ይስጥሽ። ገና የልብሽን የዋህነት አይቶ ሱሱ የምናውቀው ነገርም ስላለ የዋህነትሽን ልብ አይቶ ይወጣል ሁሉ ነገር። እሺ ሁሉ ነገር ይወጣል። እኔ ሱሱ ኢትዮጵያ እንኳን ሄደ ሀቡ ቁርአን ሳታስቀሪ እንዳትመጪ ሳይደላት ነው ግን የመጣችሁ። ሀቡ ብላሽ ነበር ሱሱ ሪች ቁርአን ሳታስቀሪ እንዳትመጪ ብላሽ ነበር። ማዘሯና እሷ ቪዲዮ ኮል እያወሩኝ አላለቀስኩም። ሱሱ አንቺን ሳይ አላለቀስኩም። የሆነ ጊዜ አቡ ቤቴ ውስጥ ፎቶና አረብኛ የተጻፈ አገኘን። ከዛ በኋላ እሷ ይሄን ነገር ስላለ ምናምን ሁላችንም ቴንሽን ሆነ ነበር። እንትን አለው እኔ ብዙ የእንትን ነገር ማውራት አልፈልግም፣ አልወድም። እንዲሆነ እንዲተደረገብኝ ምናምን ማለት አልፈልግም። እና ለምን አድራጊ ስለምባል እኔ ነኝ እየተደረገብኝ ያለው የምባለው አድራጊ ስለሆነ ይበሉ ብዬ ነው የተውኩት። እጅ ሊታቀሽ ከእሷ ጋር እንሂድበት ያለ አነብላት ላይ ባላይ እና ከዛ ኢትዮጵያ ሲሄድ ማዘሯን እንዲህ በማዘር ቁጭ ብዬ እንደውም ፊቴ ላይ ችፍ ብሎብኝ ነበር የዛኔ። አረ ፊቴ ተበላሸ ራይል ምናምን ብዬ ከዛ ማዘርን አገናኘት። አንቺ ልጅ ቁርአን አስቀሪ ምናምን ስትል ልጄ ለምንድን ነው እንደዚህ የምትውደን አይደለሽም? ያምሻል እንዴ? ጤነኛ አይደለሽም? ለምንድን ነው ቁርአን የሚቀረብሽ አለች። እንደውም አልፎ ለማዘሯ ራሱ
ለማዘራ አልኳቸው። ማዘር የቁራን ሳይቀረባት እንዳትመጣ አልኳቸው። ገባሽ ነው ምናምን አልኳቸው። ለምን ያኔ ያየነው ነገር ፎቶዋ ላይ ምናምን ብዙ ነገር እንግዲህ ቤቷ በዛ ሰዓት ደግሞ እኔ ታውቃለች ሱስ የኔ ቤቷ አልሄድም እንደዚህ ታውቃለች ሁሉን ነገር እንጂ እንተዋወቃለን። ገባሽ ግን ቤትም እንደዚህ በቃ የሆነ ከስንት አንድ ቀን አሁን የድሮ ቤቷ በስንት አንድ ቀን ያብሶ ደግሞ ያ ነገር የተደረገባት ጊዜ እሷ ላይ ማለት ነው በፍጹም አልሄድም። ከሀኒ ጋር ጓደኛ የነበሩ ጊዜ አንድ ቀን እኔ ሱሱ እነሱ ሱሱ እንኳን እንደዚህ ፈታ ሊሉ ምናምን ሲወጡ ሲጠሩኝ እኔ ስለማልወጣ መጣለው እንኳን ካልኳ ሱሱ ሂድ አንቺ ውሸታም አትመጭም ነው እንደዚህ ቦታ አልሄድም ብዙም። ገባሽ አቡዬ እና እንኳንም ሀቋ ወጣ ገና ሀቋም ይወጣል። እኔ ኤምባሲ የሚሄደው ራሴን ለመከላከል፣ ቆንጽላ የሚሄደው ራሴን ለመከላከል ለመናገር ነው የሚሄደው። ወሬ መደጋገማ ይሁን አቡ ደውሉ እሱም አብራሽ ትሄዳ ነገ አብራት ትሄዱ ሱሷን ሲስተምራት ሄጅ ለሚነካኝ አይባልኩሽ እኔ ህይወቴን እሰዋለሁ። እኔ ሄዳላ ቢባ እኔ ሄዳ ወላሂ እኔ መጥቶ ለሚነካኝ ከተሸነፍኩ ልሁን አላህ ከቀደረው የፈለጉትን ያድርጉኝ። መጥቶ ለሚነካኝ እጋፈጣለሁ። ከአቅሜ በላይ ሆነ ይግደሉኝ። አይ ካሉ ደግሞ እኔም እጋፈጣለሁ። ነፍስ ራሴን ለማከላከል እጋፈጣለሁ። ቤቴ ከመጡ ፀጉር ቤቴ ከመጡ ሰው ጋር ግን ሂጅ አልጣለም። ከመጡ ግን እዚህም ህግ አለ እኮ ሀቢቢ። መጥተው ሱቄ ከተበጠበጡኝ ለምሳሌ እኔ ጎረቤት አለኝ ብዙ አመት የሚወዱኝ ሀቢብቲ ማንም ጫፌን አይነካኝም። በዚህ የሚጠብቀኝ እኔም ሰው አለኝ ሀቢብቲ። እኔም ሰው አለኝ፣ ቤተሰብ አለኝ። ስንት አመት ጎረቤቶች አሉኝ ሀቢብቲ። መድኃኒት የምገዛላቸው የምቆምላቸው እንደ እናት ቤተሰብ አሉኝ አረቦች። አሁን ያለውን ነገር ነገር ያስፈራራት የሚሉሽ እኮ ቴንሽን ሊስቡ ይሆናል እንጂ እኔ አልዋሽም። ለምን አስፈራራኝ ካልኩ ማስረጃ ትባያለሽ። ግን ተደውሏል፣ እስክሪንሻት እልክልሻለሁ። ፕራይቬት አናውን ነምበር ቁጥር ግን አላነሳሽም አላል እንዴ ዛሬ እኔ ማቀውን ስልክ ማንሳት ፈራው ቢባ የማቀውን ስልክ ማንሳት ፈራው። ስለዚህ እኔ ፈሪ ነኝ። ምን ብለሽ ሱሱ ምትስቃው እኔ ፈሪ ስለ ማርያም ፈሪ ነኝ። ዱላ ምናምን ግን ሳይሆን ይህን እኮ የሚወስደው እኮ ፈጣሪ። እኔ ፈራለሁ፣ ነገር ፈራለሁ። ስለምፈራ ነገሩ ይመጣብኛል። ጸብ በዚህ ሰርቀው በዚህ ይመጣል። እመቤትን ሀቢባ በጣም ስለምሸሽ ስልክ አሁን ካነሳሽ ያ ሀቢባ ሪከርድ ያረጉሻል። አሁን መረረኝ። እኔ አሁን ሳቡ ትላንት ነው ብያለሁ። በፈቃደኝነት ከጓደኞች ህይወት ወጣው አይደለ እንደወጣው ነው ወጥቻለሁ። ሰላማቸውን ግን ሪች ድጋሚ ከሴት ጋር ብናይሽ በፊትም ሆነ በላይም ሆነ ብናይሽ ልቤን ስለምታውቅ ነው እንዳላይሽ ምትሉ። ግን እኔ ለአሁን ሀቢባ የህሊና ጸሎት ያስፈልገኛል፣ እረፍት ያስፈልገኛል። ይሁን ብቻ ማደምሻልኩ ትናንት ሁለተኛ ሴት የደረሰበት ሱመያ ምን አለች መሰለሽ የምትለው እኔ ብደውልላት ትመጣለች አለች። ለምን ልቤን ታውቀዋለች። ገባሽ? አሁን እንኳን ሄድሽ የሌላ ስልክ ስላነሳ አንቺ ምን አስደርግሽብኛል? አንቺ ረሱ አነሳው የሷን አለው አልኳት